በዚህ ቪዲዮ ሶስተኛውን የስለብል አይነት ላሳያችሁ። ሶስተኛው የስለብል አይነት ቫውል ቲም ስለብል ይባላል። ምን ማለት ነው? በአንድ ቃል ውስጥ ሁለት ቫውል ፊደላት ተከታትለው መጥተው በአንድ ድምፅ ከተነበቡ እንዲህ አይነት ቫውል ድምፆች የያዘ የስለብል አይነት ቫውል ቲም ስለብል ይባላል። ለዚህ ምሳሌዎች ላሳያችሁ። ለምሳሌ ሚት MEET የሚለው ቃል ሁለቱ ኢ ፊደላት በአንድ ላይ አንድ ኢ የሚል ረዥም ቫውል ድምፅ ስለሚያወጡ ይህ ስለብል ቫውል ቲም ስለብል ይባላል። ሁለተኛውን ምሳሌ ነው። ቲም በሚለው ቃል ውስጥ ኢ እና ኤ ፊደላት በአንድ ላይ መጥተው ኢ የሚለውን ረዥም ቫውል ድምፅ ስለሚወክሉ ይህም ቫውል ቲም ስለብል ይባላል ማለት ነው። ሶስተኛውን ምሳሌ ስናይ ፖይንት በሚለው ቃል ውስጥ ኦ እና አይ በአንድ ላይ መጥተው ኦ የሚል አንድ ዲፍተንግ ቫውል ስለሚያወጡልን ሁለቱ ፊደላት እንደ አንድ ቫውል ድምፅ ስለሚቆጠሩ በዚህ ቃል ውስጥ የምናገኘው ስለብል ቫውል ቲም ስለብል ይባላል ማለት ነው። የመጨረሻውን ምሳሌ ብናይ ሃውስ በሚለው ቃል ውስጥ ኦ እና ዩ በአንድ ላይ አው በሚል አንድ ዲፍተንግ ቫውል ስለሚተኩ በዚህ ቃል ውስጥ የሚፈጠረው ስለብል አንድ ዲፍተንግ ቫውል ስለሆነ ይህ ስለብል ቫውል ቲም ስለብል ይባላል ማለት ነው። ስለዚህ በእንግሊዝኛ ሁለት ቫውል ፊደላት ተከታትለው መጥተው በአንድ ቫውል ድምፅ ወጥተው በነዛ ድምፆች የሚወከለው ስለብል ቫውል ቲም ስለብል በመባል ይጠራል ማለት ነው። እንዲህ አይነት ወሳኝ የፕሮናንሲዬሽን ትምህርቶች እንዳያመልጧችሁ ከፈለጋችሁ አካውንቱን ፋሎ አድርጉ፣ ቪዲዮውን ላይክ አድርጉ። ይህ ቪዲዮ ደግሞ ለሌሎች ለብዙ ሰዎች እንዲደርስ ሼር ማድረግ አትርሱ።